ሰላም ፋሚሊ እኔ ናው ጸጋዬ ነኝ እና በዚህ ቪዲዮ አብረን የምንመለከተው ካፕከት ለጀማሪዎች ምን አይነት አጠቃቀምና ምን አይነት ቱልሶችን ለኛ ሊያቀርብልን እንደሚችል ነው። እና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ቤተሰብ ይቀላቀሉ። ቀጥታ ወደ ቪዲዮ። መጀመሪያ ሄደን ካፕከታችንን እንከፍታለን። የሌላችሁ አፕሊኬሽኑን ከፕሌይ ስቶር ላይ ማውረድ ትችላላችሁ። ከዛም ትከፍቱታላችሁ። እዛ ኒው ፕሮጀክት የምትለዋን ነካትና አዲስ ፕሮጀክት ይመጣልናል። ግን ከዛ በፊት ከመሄዳችን በፊት ወደ ኋላ ብንመለስ አውቶከት የሚል አለ። አውቶ ካፕሽን፣ ፎቶ ኤዲተር፣ ሪሙቭ ባክግራውንድ፣ ካሜራ፣ ቴሌፖርተር እንደ ኦል ቱልስ የሚሉት አሉ። ለምሳሌ አውቶከት ኤአይ ነው ራሱ የሚሰራልን ቪዲዮ ማለት ነው። ራሳችን ትእዛዝ አስገብተንበት በእንግሊዘኛ የሚሰራልን ማለት ነው። አውቶ ካፕሽንም እንደዛው፣ ሌሎችም እንደዛው ናቸው ማለት ነው። እና እኛ ከዛ ይልቅ ኒው ፕሮጀክት የሚለውን እንመርጣለን። ከዛ ኤዲት ማድረግ የምንፈልገው ቪዲዮ ሄደን እንመርጣለን። ከአንድም በላይ መምረጥ ትችላላችሁ። ከዛ ቪዲዮን በዚህ መልኩ ያመጣልናል ማለት ነው። ከዛም በኋላ ፊት ለፊት እንደምታዩት ኤዲት አለ፣ አውዲዮ፣ ቴክስት፣ ኦቨርሌይ፣ ኢፌክትስ፣ ካፕሽንስ እና የተለያዩ ወዘተ ብዙ አሉ። እና ይህንን ቪዲዮን ስንጫነው ደግሞ ሌላ ያመጣልናል፣ ስፕሊት። እንደዚህ ሳንጫነው በፊት የሚያመጣልን ነገር ኦቨርኦል ሁሉንም ለምሳሌ 3 ቪዲዮ ምናምን አድ ልናደርግ እንችላለን። ለሁሉም ይሰራል ማለት ነው እዚህ ጋር የምንመርጠው። ነገር ግን ቪዲዮን ተጭነው የሚያመጣልን ኦፕሽኖች ቱልሶች ግን የሚሰሩት ሰሌክት በተደረገው ኤሪያ ላይ ወይም ደግሞ በቪዲዮ ላይ ብቻ ነው የሚሰራው ማለት ነው። ለምሳሌ ስፕሊት የምናደርገው ያንን ቪዲዮ የምንፈልግበት ቦታ ቆራርጠን ለማውጣት ማለት ነው ስፕሊት ማድረግ እንችላለን። ከዛ አድ አውዲዮ ላይ ደግሞ የምንፈልገውን አውዲዮ መጨመር እንችላለን። ለምሳሌ ሳውንድ ስር ብንገባ ይህንን ኦንላይን ላይ ካፕከት የሚያቀርብልን ሲሆን ከዛ አለፍ ብለን ደግሞ ፋይል የምትመስለዋን አይከንን ነካትና ኤክስትራክትድ ብሎና ዲቫይስ ብሎ ያመጣልናል። ከዚህ በፊት ከቪዲዮ ላይ አውዲዮ ኤክስትራክት አድርጋችሁ የምታውቁ ከሆነ እንደዚህ በሊስት ያመጣላችኋል። አለበለዚያ ግን ዲቫይሳችሁ ስር ያለውን ድምጽ ፈልጋችሁ የፈልጋችሁትን መጠቀም ትችላላችሁ ማለት ነው። ወይም ደግሞ ሳውንድ ስር ሳንገባ ኤክስትራክት ደግሞ ቪዲዮ ከቪዲዮ ላይ መቀበል የምትፈልግ ለምሳሌ የሆነ ቪዲዮ ላይ ፎንክ አይተም ምናምን እሱ መጠቀም ፈልግ ከሆነ ደግሞ ኤክስትራክት የምንለውን ነካትና ከቪዲዮዎች ውስጥ የምፈልገውን ኤክስትራክት ማድረግ የምፈልገውን ሳውንድ እንመርጣለን ማለት ነው። ሪከርድ ደግሞ ራሳችን የቀረጽን መጠቀም የምፈልገውን አውዲዮ ለምሳሌ የሆነ ነገር ለማስተካከል ለማስገባት የሆነ ድምጽ ራሳችንን ቀድተን ማስገባት የምንፈልግ ከሆነ ሪከርድ የምትለውን መጠቀም እንችላለን። ከዛ ውጪ ቴክስት ደግሞ ብዙ አሉ። ቴክስቶች ይሄው እንደምትመለከቱት አሉ። አድ ቴክስት ይሄን ስንጫነው ብዙ ቴክስቶች አሉ። ስቲከርስ፣ አውቶ ካፕሽን ሊያደርግልን ይችላል ካፕከት ማለት ነው። ፍሪ ነው። ብዙ አሉ። ብዙ ፎንቶች አሉ። ይሄው የእንግሊዘኛ ራሱ ያቀርብልናል። ነገር ግን አማርኛ ለምትጽፉ ካፕሽን አማርኛ ለምትጠቀሙ ብዙ ፎንቶች አሉ። ከ140 በላይ ፎንቶች ስላሉኝ ቴሌግራም ቻናሌ ውስጥ ገብታችሁ ማግኘት ትችላላችሁ። ቴሌግራም ቻናሌ ካፕሽን ላይ ያስቀምጥላችኋለሁ። በዛ ገብታችሁ እዩ። እዛ ላይ ገብታችሁ ቼክ አድርጉ። እና ወደ ቀጣዩ ስናልፍ አውቶ ካፕሽን ላይ እንግሊዘኛ ከሆነ ያ የምንጠቀምበት ቋንቋ ኤዲት እያደረግነው ያለው ቪዲዮ እንግሊዘኛ ከሆነ የሚጠቀመው አውቶ ካፕሽን ላይ ያስቀምጥልን ይችላል ማለት ነው ኦንላይን ከሆነ። እና ኢፌክትስ ላይ ቪዲዮ ኢፌክት እና ቦዲ ኢፌክት በተጨማሪም ፎቶ ኢፌክት ብሎ ያስቀምጥልናል። ቪዲዮ ኢፌክት ላይ ኦቨርኦል ቪዲዮ ሙሉ በሙሉ የሚሰራልን ማለት ነው። ቪዲዮ ላይ መጨመር የምንፈልጋችሁ ብዙ ኢፌክቶች አሉ። ሰርች አድርጋችሁ መጠቀም ትችላላችሁ። አለበለዚያ ደግሞ ቦዲ ኢፌክት ላይ ደግሞ ያ ሰው በዛ ቪዲዮ ላይ የሚታይ የሆነ ሰው ካለ በዛ ሰው ፊት ላይ ወይ ደግሞ አካሉ ሙሉ ላይ ለብቻው ቆርጦ አውቶ
አውጥቶ በዛ ሰውየው ላይ ብቻ የሚሰራ ማለት ነው። የሰውየው ኢፌክት ብቻ ላይ የሚሰሩ ብዙ ኢፌክቶችን ፍሪ አለ፣ ፕሮ ያልሆኑ እና እንደዚህም አሉ። ከዛ ቀጥሎ ያሉት ደግሞ ካፕሽን እንደዛው ነው፣ ምንም ልዩነት የለውም። ፊልተር አለ። ፊልተር የምንፈልገውን ፊልተር ልንጠቀም እንችላለን። ላይፍ ስታይል የሆነ ላንድስኬፕ፣ ሙቪ፣ የፊልም ኩነት ምናምን የሚሰሩ ከሆነ የሆነ ድባብ የሚሰጥልን ለፊልማችን ብዙ ፊልተሮች አሉ። አለበለዚያ ደግሞ አጀስት ማድረግ እንችላለን እኛ በፈለግነው አማራጭ ዲቴል በሆነ እንትን ራሳችን ኤዲት ማድረግ እንችላለን ማለት ነው። አጀስት ማድረግ እንችላለን። አለበለዚያ ደግሞ ከዚህም የፈለግነውን ፊልተር ከመረጥን በኋላ በተጨማሪ በመረጥነው ላይ አጀስት ማድረግ እንችላለን ማለት ነው። ከዛ በተረፈ ደግሞ ሌላው የቀረ ነገር ካለ ሌየርስ ነው። ለምሳሌ እንደዚህ ካለ ሌየር ብዙ ሌየር ካለን እዚህ ላይ የፈለግነውን ቀርበን ማስገባት እንችላለን። አሁን 2-3 ሌየሮችን ቢኖሩም የፈለግነውን ቀድሞ እንዲገባ ወይ ደግሞ ፊት ለፊት እንዲገባ ሊያደርግልን ይችላል ማለት ነው። ባክግራውንድ የሚጠቅመን ለምሳሌ ይሄኛውን ፓርት ከታርገን ብናወጣው ስፕሊት አድርገን ብናወጣው እና ከዚህ ስር ገብተን ሪሙቭ ባክግራውንድ የምትለዋ ይሄን ፊት ለፊት ያለውን ሰው ብቻ ባክግራውንዱን አጥፍተው ሰውዬው ብቻ እንዲቀመጥ ማድረግ እንችላለን ማለት ነው። እሱም አውቶ ሪሙቫል ወይ ደግሞ ከስተም ሪሙቫል የሚለው ነው። በተጨማሪ ካሮማኪ ባክግራውንድ የሆነ ግሪን ስክሪን የምንጠቀም ከሆነ ካሮማኪ የሚለውን እንጫነውና ሄደን ማጥፋት የምንፈልገውን ከለር እናጥፋለን ማለት ነው። እንዳለ ያንን ከለር ያጠፋልናል። እዚህ ጋር ግን ያለው ግሪን ባክግራውንድ ሳይሆን እንተውና እሱን አውቶ ሪሙቫል መጠቀም እንችላለን ማለት ነው፣ ራሱ እንዲያጠፋልን። ከዛ ኦፍላይን ብንሆን ራሱ ያጠፋልናል ማለት ነው። ከዛ ከዚህ ሄደን ባክግራውንድ እንመርጣለን። ከባክግራውንዱ ኢሜጅ አለ ራሱ የሚያቀርብልን አለ። በለዚያ ኦንላይን ከሆናችሁ ማውረድ ትችላላችሁ። እነዚህ የፈለግነውን ባክግራውንድ መምረጥ እንችላለን ማለት ነው። ከዚህ ላይ እንደዚህ ባክግራውንዱን ያወጣልናል። ሌላኛው እነዚህ አኒሜሽን ደግሞ ቪዲዮ ሲገባ አገባብ የሆነ ከፈለገ እየተወረወረ ከሆነ የሆነ ኢፌክት እንደዚህ ለመጨመር ስላለባቸው በተጨማሪም ደግሞ ስንወጣ ደግሞ ለመጨመር ሲዘጋ አዘጋጉ ማለት ነው። የፈለግነውን ከዚህ ውስጥ መርጠን ማስገባት እንችላለን። ሌላኛው ቮሊዩም አጀስትመንት ማድረግ እንችላለን። የቪዲዮችን ሳይዝ ትራንስፎርም ማድረግ እንችላለን። የላይት ኢፌክታችንን አጀስት ማድረግ እንችላለን ማለት ነው። ከዚህ ውጪ አስፔክት ሬሽዮ የምትለዋ ለአብዛኛው ሰዎች ኮንቴንት ክሬተሮች ልትጠቅማችሁ ትችላለች። የቲክቶክ ሳይዝ አለ፣ ለዩቲዩብ ስንጠቀም እንጠቀመው አለ፣ ኢንስታግራም ቪዲዮ ከሆነ እና ብዙ አጀስትመንቶች አሉ እሱ የሚያስቀምጥልን ማለት ነው። ስለዚህ ለምሳሌ የቲክቶክ ከሆነ የቲክቶክን እንመርጣለን። ለኢንስታግራም ከሆነ ደግሞ ዋን ባይ ዋን ሬሽዮ የምንፈልግ ከሆነ ደግሞ እሱን ተጠቅመን ቪዲዮዎችን የምንፈልግበት ቦታ ዙም አድርገን መጠቀም እንችላለን ማለት ነው እንደዚህ። ስለዚህ ኤዲቲንግ ጋር ገብተን የፈለግነውን ኤዲት ማድረግ እንችላለን። ከዚህ ውጪ የቀረ የለም እና ሌላ እንዲሰራላችሁ የምትፈልጉ ቪዲዮ ካለ ኮሜንት ላይ አሳውቁኝ። በተጨማሪም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ይቀላቀሉን። እስከ መጨረሻ ስለተከታተላችሁኝ በጣም አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ ደህና ሰንብቱ።